አይነ ስውር የሆነ ሰው ብቸኛ ሊመለከተው የሚችለው ነገር ምንድነው? ምርኩዝ ስማወለው ፈስከ አይ ይሄ ሆን ብለው እኔን ለማሳበድ ወይ ጨርቄን ለማስጣል የተደረገ ነገር ይፈጽማል። ወደሽ ከተደፋሽ ጨርሰው ምን አባሽ አገባ ደደብለ አለስ በዓለም የቴኒስ ውድድር ታሪክ በርካታ ግራንድ ስላም ያሸነፈው ቴኒስ ተጫዋች ማን ነው? ኃይሌ ገብረስላሴ። ራሱ በራሱ ተራብቶ ውጤቱ 49 የሚሆንልን ቁጥር ስንት ነው? ራሱን በራሱ አራብቶ 49 የሚሰጠን 0 አልተማርኩም። እንቁላል ፍራፍሬ ነው ወይስ ጥራጥሬ? ከምንድን ነው የሚመደበው? ከእጽዋት። የዓለማችን ረጅሙ ሰው ማን ነው? ስንት ሜትር ይረዝማል? 5000 በአፍሪካ የትምህርት ስርዓት እንግሊዘኛ ቋንቋ መማር ግዴታ ሲሆን ግብርናን መማር ግን ምርጫ ነው። ለዚያም ነው እንግሊዘኛ ተናጋሪ ረሃብተኛ የሆነው በሚል ንግግሩ የሚታወቀው አፍሪካዊ የሀገር መሪ ማን ነው ስሙ? ዶናልድ ትራምፕ። አልጋና ብርድ ልብስ የተዘጋጀበት ጋደም ተብሎ ሲኒማ የሚታይበት ሀገር ወይም ይሄ ሲኒማ የት ሀገር ነው የሚገኘው? ሲኒማ ቤት ነው። ብርድ ልብስ አለው፣ አልጋ አለው፣ ጋደም ብለህ ነው ፊልም የምታየው። ሲኒማ ቤት ጊዮን ሆቴል ነው። ከሀገሩ ኢትዮጵያ የማይወጣ ግዙፍ ወንዛችን አለ። ማን ነው? አባይ። አትሌት አበበ ቢቂላ በባዶ እግሩ ሮጦ ያሸነፈው በየት ሀገርና ከተማ ነው? አዲስ አበባ። ዴቭ ከጤፍ ግንድ ምን አይነት የቤት ዕቃዎች ሊሰሩ ይችላሉ? ከጤፍ ግንድ ምን ሜቢ እንትን ምን ሲኒ እሺ ቢጋር እርግጠኛ አይደለሁም ግን ሰፌድ ወንበር ምናምን ወንበር አይደለም። ኢትዮጵያ ሀገራችን የወረቀትን ብር አገልግሎት ላይ ከመዋሏ በፊት ትጠቀመው የነበረው መገበያያ ምን ነበር? አባ ጨጓሬ። የሰውነታችን ሚዛን የሚጠብቅ የአንጎል ክፍል ምን ይባላል? ግንባር። ምን? ግንባር። ተማሩ ስትባሉ እምቢ ብላችሁ በአንድ ሳምንት ውስጥ ስንት ሰዓት አለ? 1800 ነው። አጣርቻ አልሰማሁሽም። 1800 ነው። በስመ አብ ወወልድ ወመንፈስ ቅዱስ። ሴትዮዋ የአፋር ክልል ዋና ከተማ ማን ናት? ሞቃዲሾ። ሞቃዲሾ አይደለችም። ሞቃዲሾ
አንተን በሙቀጫ ነበር ሁማራ በኢትዮጵያ እግር ኳስ ታሪክ በአፍሪካ ዋንጫ አምበል በመሆን ዋንጫ ያነሳ ኢትዮጵያዊ እግር ኳስ ተጫዋች ማን ነው? የአፍሪካን ዋንጫ ያነሳ የኢትዮጵያ ብሔራዊ ቡድን አምበል መሐመድ ሰላህ